ከአርሽ በላይ ነው ካላችሁ አርሽ ከመፈጠሩ በፊት ነበር አላህ የሚሉትን አላህ ከአርሽ በላይ ስለመሆኑ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በስተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى አንድ ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አቃሉ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ነው ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱ መን في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላችሁ እንደዚህ አይነት አገላለጾች ደግሞ ارحموا من في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث ابي موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه አይደለም አንዳንድ ነገሮችን አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደ ታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ في الصحيح من حديث ابي هريره رسول الله صلى الله عليه وسلم قالوا لما قضى الله الخلق كتب في كتاب فهو عنده فوق العرش ان رحمتي سبقت غضبي فهو عنده فوق العرش قلت له هي عنديه ليلام بتالي في ለምሳሌ ሱረቱ አልአዕራፍ መጨረሻ አንቀጽ ምንድነው የሚለው ان الذين عند ربك ማን ናቸው መላእክቶች ናቸው መላእክቶች የት ናቸው ያሉት ወደ አላህ ይቀርባሉ ወደ ሰማይ ላይ ናቸው አይደል የሚሉት ان الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون ይሄ አንድ አይነት መረጃ ነው ተግባባን እንደዚሁም ካይነቶቹ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ ፊርዓውን ምን አለ يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا تملكت هامان جنبال تلك سجنت አድርግልኝና እኔ የሙሳን ጌታ ብቅ ብዬ ማየት እፈልጋለሁ እስቲ ያለ ለምን እነሱም ውሸታም ነው ማን ነው ውሸታም ያለው ሙሳን ማለት ነው ሙሳ ውሸታም ስለሆነ እኔ ያረጋግጣለሁ ውሸታምነቱን ላይ ወጥቼ ማለት ነው ሙሳ ውሸታም ያላቸው ምን ስላሉት ነው ጌታ የት ነው ስላሉት ነው ሰማይ ነው እሱስ ምን አለ ወኢኒ ላአظنه ከذب አይደለም ውሸት ነው ብሎ አስተባበለ አይደለም ስለዚህ አላህ ከፍጥሯን ሁሉ በላይ ከአርሽ በላይ መሆኑን ያስተባበለ የፊርዓውን መንገድ ተከትሏል الله ደግሞ ከአርሽ በላይ ነው ያለ ደግሞ የሙሳ መንገድ ተከትሏል فأي الفريقين حق بالأمن إن كنتم تعلمون ليلة مرة رسول الله عليه وسلم ليلة الإسراء والمعراج وريتني ودت ولا لا يودت أجنه ولا لا يودت يودت عليه الصلاة والسلام ولا لا يودت هي تأمرنا አይደለም ሰባት ሰማያትን አለፉ ከአላህ ጋር ተነጋገሩ ያለምንም ዋሲጣ ሶላት ግዴታ ሆነ ተመለሱ ሙሳ ያንተ ህዝቦች ይሄን አይችሉም እኔ ብዙ ሞክራቸዋለሁ ስለዚህ ተመለስና አስቀንሳላችሁ 50 የነበሩ 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ ወደ ላይ ወደ ታች አላህ የት ነው ማለት ነው ከአርሹ በላይ ላይ ነው ማለት ነው ተግባባ ረሱላህ ሰለላሁ ዐለይሂ ወሰለም ሐጀተ الوداع ላይ اللهم اشهد يعني ينكتها عليهم ላቸውን እጃቸውን ላይ እየጠቆሙ ማለት ነው ይሄን አድርገዋል አይደል በቁርአን በሐዲስ ላይ ሰብህ اسم ربك الاعلى ሲል وهو العلي العظيم علي የሚለው በየትኛው መልኩ አላህ በላይ መሆኑን ጠቆም እነዚህን የሚሳሰሉ መረጃዎች በአይነት እንኳን ብዙ ናቸው እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው فطرة الله التي فطر الناس عليها لا تبديل لخلق الله አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚለው أبو المعالي الجويني عند ጊዜ ቆሞ ምን ነበር كان الله ولا ما كان وهو الآن على ما كان ልክ እዚህ ጥያቄ ላይ እንዳለው ማለት ነው አርሽ ከመፈጠሩ በፊት እቺ ትልቅ ማምታቻ ወይም ትልቅ በቃ ነገሩን የሚገነድስ መልስ ይመስላቸዋል ይመጣበታል መልሱን ነግራቸዋለሁ ማለት ነው ቀላል ስለሆነ እንደዚህ ያለ ያወራ አንድ الحافظ أبو جعفر الهمداني قالوا دعنا من ذكر العرش لأنه يعني إنما ورد ذكره في السمع من طريق السمع قال
من قالوا ما قال عارف قط يا الله إلا وجد ضرورة تطلب العلو نحو السماء أو تطلب العلو አንድ ሰው ያአላህ ካለ ሁሉ ጊዜ ልቡ ወደ ላይ ቀና ይላል ይሄን አይነት ስሜት ይሰማዋል እንደዚህ አይነት ተፈጥሯዊ ስሜት ልባችን ውስጥ ተቀርጿል ምን እናድርገው እሺ ይሄናል ምን መልሰጠው አቃተው ጭንቅላቱን እየደበደበ ወረደ حيرني الهمداني حيرني الهمداني ግራ አጋባኝ ብሎ ወረደ ምንም መልስ መስጠት አይችልም የት ያደርገው ሰዎች ዱዓ ሲያደርጉ እጃቸውን ወደ ላይ ነው ከፍ የሚያደርጉት ወይስ ወደ ጎን ወይ ወደ ታች ነው ወደ ላይ ነው ማንንም ባይነግራቸው ማለት ነው طبعا حديث ላይ ረሱላህ ሰለላሁ ዐለይሂ ወሰለም إن الله حي كريم يستحي من عبده إذا رفع إليه يديه እጁን ወደ እሱ ካነሳ አላህ ወደ አላህ ማለት ነው አንድ ሰው ካነሳ ምን ማለት ነው ወደ አላህ ካነሳ ማለት ወደ ላይ ነው የምታነሳው ማለት እነዚህ አይነት የመረጃ አይነቶች በርካታ ናቸው በአይነት ተዘርዝሮ አያልቁም በእንዲህ አይነት አጭር ጊዜ ግን እያንዳንዱ ደግሞ በእነሱ ላይ የሚነሳ ውዥንብር ጥርጣሬ ወይ ጥያቄ ካለ ከአንድ በላይ በርካታ መልሶች ይሰጥበታቸው ችግር የለም እርግጠኝነቱ የጸና ይሆናል ጥያቄ በተነሳ ቁጥር እንደውም እርግጠኝነት እንዲጨምር ያደርጋል መልሶቹን ስትሰማ ማለት ነው ተግባባን ይህ በዚህ አይነት መልኩ የተረጋገጠ ነው ሁሉም ቀደምት ሙስሊሞች ያመኑበት ጉዳይ ሆኖ ሳለ ይህንን እውነታ ለመገንደስ አንድ ትልቅ ጥያቄ የሚያነሱት አለ ትልቅ እንግዲህ በጥቅስ ምልክት ውስጥ ነው እነሱ ዘንድ ማለት ነው ምንድነው እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል ምንድነው መልሱ አላቀም እኔ በቃ አለቀ ምን አገባው አስለን እኛ አሁን አላህ Subhanahu Wa Ta'ala ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ የሚል አንቀጽ አግኝተናል ከዛ በፊት ነበር ምን አገባ አስፈላጊ ቢሆን ኖሮ ይነገረን ነበር አስፈላጊ ቢሆን ሰሃቦች የሚጠይቁ ነበር ተግባባ አጭር መልስ ይሄ ነው እኮ ይሄን አለማውቃችን ያወቅነው ነገር እንድንክድ ያደርገናል እንዴ አንድ ሰው መስጂድ ውስጥ አየሁት አይ እሱ አይደለም ብዬ እንድከራከር የሚያደርግ ነጥብ ምንድነው እሱ አለመሆኑ ከረመዳን በፊት የት ነበር አንዳንድ ሰዎች እንግዲህ ረመዳን ብቻ ነው የሚሰግዱት ስለዚህ ይሄ ሰው መስጂድ አልመጣም እሱም አይደለም ምንድነው መረጃ ከረመዳን በፊት የት ነበር መረጃ ነው ሞኝነት ነው አይደል ምንም የሚያመጣው የሚያያዘው ርዕስ አይደል አሁን አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ነግሮናል አርሽ ከመፈጠሩ በፊት ምን አገባው እንደ አይነት ተራ ውዥንብሮች ናቸው የሚጠቀሱት ማለት ነው ተግባባን አይደለም على كل حال እንግዲህ ግልጽ ነው ነገሩ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም ሁሉም ዑለማዎች በተስማሙበት ሙስሊም في صحيح እንግዲህ ጥርጣሬ የሌለው ሐዲስ ነው ማለት ነው ስለ ሰነዱ መነሳት አያስፈልገው ቅድም ባልኳችሁ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አይን አላህ የት ነው ብለው ሲጠይቋት ምን አለች في السماء አለች አይ في العلو المطلق ማለት ነው او على السماء በሰማያት ነው ከላይ ነው አላህ ማለት ነው ግልጽ ነው እኔ ማን ነኝ ሲሉት የአላህ መልእክተኛ አለች እሳቸው ምን አሉ ልብ በል የሰጡትን የምስክርነት ቃል اعتقها فانها ايش مؤمنه ነፃ ወጣት እሷ ሙእሚን ነች አሉ ይሄን ነው ምን መሰክረው አይደለም ሙጥለቅ الإيمان ነው የሚፈልግበት طبعا መሰረታዊ የሆነ ኢማን አሟልታለች ይሄን ካወቀች ሙስሊም ነች ካፊር አይደለችም ነፃ ወጣት ይቻላል ነፃ ወጣት አሉ ረሱላህ ሰለላሁ ዐለይሂ ወሰለም በኢማን መሰከሩላት ኢማን እንዳላት መሰከሩ ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም ምክንያቱም አላህ የት ነው ማለት ክደት ነው እነሱ ጋር ችግር ነው ግን ማን ነው እንዲህ ብሎ የጠየቀው ማን ነው እንዲህ ብሎ የጠየቀው አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ይምረጥ እንግዲህ አንተ የፈለገውን ጎዳና መልሱን ደግሞ ተመልከቱ في السماء ሲባል አንተ ምን ትባላለህ ካፊር ትባላለህ ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ነሽ ብለዋል አይደለም ምረጡ እናንተ የፈለጋችሁት هذا والله اعلم وصلى الله على محمد وآله وصحبه